ሌቦች በስልጣን ላይ ሆነው ህዝብን ቢያስለቅሱም አይበሉም። በሀብታም ኪስ ውስጥ ሆኖ መንግስት መሆን የሚፈልግ በጣም ብዙ ሰው ነው ያለው። ባለስልጣን ማመደብ የሚፈልግ ሀብታም አለ። የፖሊሲ ኢሹዎች ላይ መወሰን ይፈልጋል። በርካታ አጀንዳ ሴት ማድረግ ይፈልጋል። ይሄ ኦሊጋርኪ መንግስት ውስጥ የሚሆን ፓርቲ ውስጥ ካለ ምን ፈልገውን ብልጽግና ምን ፈልገውን ዲሞክራሲ አናመጣም። መንግስት መሆን ስናስብ በመንግስት ስልጣን ላይ የሚገኝን ጥቅም ብቻ ለመጠቀምና የሚያጓጓም ነገር ቢኖር ሌላውን ለመተው መወሰን ያስፈልጋል። ከዚህ ቀደም ነግሬያቸዋለሁ። አይሆንም። በሌብነት በዘላቂነት መጠቀም አይቻልም። ይሄ ነምበር 1 በሽታው ብልጽግና ውስጥ ነው። ነምበር 1 መጀመሪያ የሚቀርበው በሽታ እኛ ውስጥ ያለ ነው። ሌቦች እኛም ጋር ይሆኑ እናንተ ጋር አይጠቅሙም። ከሌላ ሀብት ስለሚሰርቁ እዚህ ያለውንም በጋራ ፋይት እናርግ፣ እናንተ ጋር ያለውንም ፋይት እናርግ። እናንተ ጋር አሁን አንድ ቀን ስራ ሰርተው የማያውቁ ሰዎች ከየት እንዳመጡት የማይታወቅ ሀብት እዚህም እዚያም ባለፎቅ ባለቤት ባለምናምን ሲሆኑ ከየት እያመጣውን ብላችሁ መጠየቅ ካልቻላችሁ ነገ መንግስት ከሆነ ለእናንተ ዕዳ ነው እናው መሸፋፈኑ ብዙም የሚጠቅም አይደለም። ሁሉ ነገር የተገለጠ የሚታወቅ ስለሆነ በገንዘብ የሚሰሩ ሰዎች እንዳሉ ይታወቃል። ለምሳሌ አንዳንዱ ፓርቲ ሚዲያ አለው፣ አንዳንዱ ፓርቲ ገንዘብ አለው፣ አንዳንዱ ፓርቲ ገንዘብ የለውም ብሏል ፕሮፌሰር በየነ። ያ ገንዘብ ከየት ነው የሚመጣው ነው? ሁላችሁም ተቃዋሚዎች ናቸው። አንዳንዱ ሀብታም ያደረገው እኛን እሺ መንግስት ስለሆን ያልተገባ ሀብት ወስደን ነው ብለን እናስብ። ተቃዋሚው ግን ከየት እያመጣ ነው ግማሹ ሀብታም ይሆናል? አሁን ተቃዋሚ ሆኖ አጓጉል ሀብታም መሆን የለመደ መንግስት ሲሆን ምን ሊሆን ይችላል? ለእያንዳንዳችሁ ሄዴክ ነው። እኛ የምንፈተነው የምንታመሰው ፕራይመርሊ በእኛ ሰዎች ነው። የስራ ትጋት ልግምተኛ በመሆን ብዙ ጊዜ ለራስ ለመዝናት ለመጠቀም በሰበብ አስባቡ እንደ ሰው እንደ ህዝቡ ሳይሆን ወጥቶ ውጭ ሀገር ሕክምና ያለው ለመንሸራሸር የሚፈልግ በጣም ብዙ ኃይል አለ። ይሄ እኛን እየፈተነ ያለው ችግር ነገ እናንተን ማምጣቱ አይቀርም እና አሁን የተቃዋሚ ፓርቲ ሰው አይነካ፣ አይታሰር፣ አይጠየቅ ተውት። እሱን ብዙ ሌባ ብዙ አጭበርባሪ ስላለ መጠየቅ አለበት ግን